ሰላም ዛሬ የምንማረው ስለ ሙሉና ጎድሎ ክፍልፋዮች ነው። መጀመሪያ ልዩነታቸውን እናያለን። ሙሉ ክፍልፋዮች የሚባሉት proper fractions በመባል ይታወቃሉ በእንግሊዝኛ proper fractions እና ጎድሎ ክፍልፋዮች ደግሞ improper በመባል ይታወቃሉ። proper ሙሉ ክፍልፋዮች ለምሳሌ እንደ 5/4ኛ፣ 1/2ኛ ወይም ግማሽ፣ 2/3ኛ ሲሆኑ ጎድሎ ክፍልፋዮች ደግሞ 1/4ኛ፣ 2 ከግማሽ ወይም 2/1/2ኛ እና 1 ከግማሽ በመባል ይታወቃሉ። ለምሳሌ 5/4ኛ ፒዛ ኤግዛምፕል ብንወስድ 5/4ኛውን 2 ፒዛ ቢኖረን 5/4ኛውን በላው ስል ምን ማለት ነው? 5/4ኛውን በላው ካልኩኝ 5 1 2 3 4 5 ማለት ነው። 5/4ኛውን በላው ማለት ነው። እዚህ ጋር ደግሞ 2 ይኖረናል። 1/4ኛ በላው ማለት አንድ ሙሉ እና 1/4ኛ ከአራት ውስጥ አንዱን ማለት ነው። 1/4ኛ ማለት ነው። እንደምታዩት እዚህ መልሳቸው አንድ ነው። 1/2ኛም ወይ ግማሽም እንደዛው ነው። ለምሳሌ እኔና እህቴ የሆነ ሳጥን ለሁለት ሼር አድርጉ ብንባል እኔ ግማሹን በወስደው እሷ ግማሹን ብትወስደው 1/2ኛው የኔ ነው ማለት ነው። 1/2ኛው ወይ ግማሽ። ስለዛ ይሄኛው የኔ ነው ከሁለቱ ውስጥ አንዱ ማለት ነው። ከሙሉ ወደ ጎድሎ ክፍልፋይ መለወጥ 5/4ኛ ቢኖረን እንዴት ነው ወደ ጎድሎ የምንለውጠው? መጀመሪያ ሁሌ ከታች ያለው ወይ ዲኖሚኔተሩ ሁሌ ይቀራል። አንድ አይነት ነው የሚሆነው። ስለዚህ እዚህ ጋር ያለን አራት ይሆናል ማለት ነው። ሁሌ ደግሞ ይሄኛው እዚህ ጋር ያለው ቁጥር ከዚህ ጋር ይባዛል። ከዛ ከላይ ካለው ጋር ይደመራል። ትንሽ ቢከብድ ይመስላል ግን በጣም ቀላል ነው። እዚህ ጋር ያለው ቁጥር ለምሳሌ ኤክስ ብንለው የአራት ይሄ ዋይ ከዛ ኤክስ ሲባዛ 4 ሲደመር ዋይ ማለት ነው። ከዛ የሆነ ቁጥር ሲባዛ 4 ሲደመር የሆነ ቁጥር ሁሌ እዚህ ገስ ነው የምናደርገው። መልሳችንን ገስ በጣም ቀላል ነው። ከባድ ይመስላል ግን ይቀላል። ለምሳሌ አንድ ቢኖረን 1 ሲባዛ 4 እዚህ ጋር ኤክስ እንዳለው ማለት ነው። 1 ሲባዛ 4 ሲደመር ዋይ 5 መስጠት አለበት። ከዛ ይሄ ሲባዛ ይሄኛው ሲደመር ከላይ ያለው 5 ይሰጠናል። 1 ሲባዛ 4 ይሄ 1 ሲባዛ 4 ሲደመር ዋይ 5 ይሰጠናል። 1 ሲደመር 4 1 ሲባዛ 4 5 ነው። 4 ነው ሶሪ 4 ሲደመር ዋይ ኢኳልስ 5 ከዛ 4 ሲደመር የሆነ ቁጥር 5 ይሰጠናል። ቁጥሩ አንድ መሆን አለበት። ከዛ አንድ ነው። ቼክ ለማድረግ ከፈለግን 1 ሲባዛ 4 ሲደመር 1 ሲባዛ 4 ሲደመር 5 ከላይ ይሰጠናል። ከታች ያለው ደግሞ ሁሌ ስለሚቀር 4 ይሆናል ማለት ነው። 1 ከግማሽ ደግሞ የተለየ ኬዝ አለው። 1 ከግማሽ ማይለወጠው ሙሉ ነው። መቼም ወደ ጎድሎ መለወጥ አይችልም። አሁን ደግሞ ከጎድሎ ወደ ሙሉ መለወጥ እንማራለን። ከሙሉ ወደ ጎድሎ በደንብ ካወቅን ከጎድሎ ወደ ሙሉ በጣም ቀላል ነው። በጣም ነው የሚቀለው። 1/4ኛ ወደ ጎድሎ ወደ ሙሉ መለወጥ። ስለዛ ይሄኛው ሲባዛ ይሄ ከላይ ጋር ሲደመር እዚህ ከላይ ያለው ጋር ሲደመር ማለት ነው። ከታች ያለው ደግሞ ሁሌ አንድ አይለወጥም መቼም። እዛ 4 ከታች ይቀመጣል። 1 ሲባዛ 4
4 ሲደመር 1 5 5 አራተኛ አለን ማለት ነው። 2 1 ሁለተኛ ደግሞ 2 ሲባዛ መጀመሪያ ሁሌ 2 ይቀመጣል አይቀየርም ማለት ነው። 2 ሁሌ ከታች ያለው ሁሌ አንድ ተመሳሳይ ነው አይቀየርም። እዚህ ከላይ ያለው ደግሞ ይሄኛው ሲባዛ ታች ያለው ሲደመር ይሄ 2 ሲባዛ 2 4 ሲደመር 1 5 5 ሁለተኛ ማለት ነው። ለዚህ ለምሳሌ ሌላ በቀላል መንገድ ለማሰብ የምንችለው በቀላል መንገድ ሁለት ሳጥን ቢኖረኝ 4 ቦታ የተከፈለ ሁለት ሳጥን ቢኖረኝ አንድ አራተኛው የኔ ነው ለማለት አንድ ሙሉ ሳጥን 1 እና ይሄ ሳጥን 1 ቢሆን ይሄ ሳጥን 2 ቢሆን አንድ አራተኛ ስለዚህ አንድ ሙሉና አንድ አራተኛ ከአራት ውስጥ አንዱ ማለት ነው የኔ ነው። ስለዚህ አንድ አራተኛ እንደዚህ መጻፍ ይችላል። 1 2 3 4 5 5 አራተኛ ማለት ነው። እንደዚህ ማየትም እንችላለን።